የሰው ልጅ አትለምን፣ አትጠይቀው። የሰው ልጅ ወደ ሰው ልጅ ልብህ አይመካ። ሰበብ ልታደርስ ትችላለህ፣ ስራ ተለያየ ነገር፣ ይህ እንዴት ላድርግ፣ ግን ሰውን አትለምን፣ አትጠይቀው። በሩ የማይዘጋውን አላህ ሱብሓነሁ ወተዓላ ለምን። እዝነቱ የአላህ ዐዘ ወጀል በጣም ሊያስደስተን ይገባል። በቃ እኛ በአላህ እዝነት ስር እንዳለ አት ኤኒ ታይም ኩላሊቱ ፌል ሊያደርግ ይችላል። አንድ አት ኤኒ ታይም ሰዎች በሆነ ቅጽበት ነው ኩላሊታቸው ፌል የሚያደርገው። በሆነ ቅጽበት አይኑን ሊያጣ ይችላል። አንድ ሰው በሆነ ቅጽበት ጤናው ሊቃወስ ይችላል። በሆነ ቅጽበት የሆነ ነገር ሊሆን ይችላልና በአላህ ረሕመት ነው ያለን። ቁል መን የክለኡኩም፣ ማን ነው የሚከላከላችሁ? ሚን አራሕማን፣ ረሕማን የሚለው ሐታ ምን ይላሉ ዑለማዎቹ፣ ሲቀጣው እንኳን አንድ ሰው ረሕማን በረሕማንነቱ ነው የሚቀጣው ይላሉ። ዱንያ ላይ ራሱ አሁን የሆነ አይነት ነገር አጥፍቶ ሲቀጣ የአላህ እዝነት አለበት በዛ ውስጥ ነው። የረሕማንነቱን ነው አላህ እዛ ጋር የሚያንጸባርቀው። ለምን እያከመው ነው አሉ፣ ዒላጅ ነው። ይህ ነገር የሆነው ከአላህ ርቄ ነው ማለት ነው። ቆም ብሎ እንዲያስብ አላሁ